ሰላም እንዴት ናችሁ? አለን እኛ ደህና ነን። ያው ሰሞኑን ቪዲዮ እየፖስትኩ አይደለም። ሶሪ በጣም እየተመቸኝ ስላልሆነ ለማንኛውም ወደ ጉዳያችን ስንገባ ትናንትና ዛሬ ትሬድ ወስጄ ነበር እና እሱን የትሬድ ሪካፑን ለማሳየት ነበር የመጣሁት። እንደተለመደው ያው በዚህ ሳምንት አንድ አዲስ ቻሌንጅ ለኔ አምጥቻለሁ እና ያ ቻሌንጅ ደግሞ በዚህ ሳምንት ኒውስ ቤዝድ ኦን ትሬዲንግ ቤዝድ ኦን ኒውስ ትሬድ አለማድረግ የሚል ነው። እንደሚታየው ከሆነ ጥሩም ነው ጥሩም አይደለም። ጥሩነቱ ቮላታይል የሆነ ልክ እንደዛ አይነት ትሬድ ይሰጣል ደስ የሚለው። መጥፎነቱ ደግሞ እንደዛ አይነት ቴክአውት የፈጠነ ቴክአውት ይሰጣል። ይሄ ነው ትሬዲንግ። ስለዚህ ትናንትናውን ላሳያችሁ ምን እንደተፈጠረ። እኔ በብዛት ዴይሊ ባያዝ እንትን አልልም አልሰራም ወይም ደግሞ ቼክ አላደርግም። ኦንሊ በ15 ደቂቃ ውስጥ የሚፈጠሩትን ከ15 እስከ 3 ባሉት ታይም ፍሬሞች ነው የትሬዲንግ አናላይሲስ የምወስደው። እንዴት እንደሆነ ላሳያችሁ። ትናንትና ሶስት ፌር ቫልዩ ጋፕ ታች ይደረጋል ብዬ ነበረ የጀመርኩት። ምክንያቱም እንደ አናላይሲሱ ከሆነ የ15 ሚኒት ታይም ፍሬም ፌር ቫልዩ ጋፕ እዚህ ጋር ሀፕን አድርጋ ነበር። እሷን አስምሬ ነበረ ትሬዲንጉን ትቼ ወጣ ነበር። ከዛ ግን ስመለስ ኦልሬዲ ሚቲጌት ተደርጋ ነበር። ይችኛዋ የምፈልጋት ይችኛዋ ሚቲጌት ተደርጋ ነበረ። ሚቲጌት ከተደረገች በኋላ ኦልሬዲ ያመለጠኝ ትሬድ ስለሆነ የሆነ ኮንፍሉንስ እስኪገኝ ድረስ ልጠብቅ ብዬ ነበር እና እንደጠበቅኩትም መጣ፣ ግን ጥሩ አልሆነም። ያም ያልሆነበት ምክንያት አንደኛ ጥሩ ኮንፍሉንስ መስጠቱ ኢኳል ሎው ሰጧል። ኢኳል ሃይ እና ኢኳል ሎው የማታውቁት ከሆነ ዩቲዩብ ላይ ያለ በጣም ጥሩ ኮንፍሉንሶች ናቸው። ጥሩ ምልክት የሚሰጡ ናቸው እና እነዚህ ብዙ ጊዜ በእኔ ኤክስፔሪየንስ ኢኳል ሃይ ወይም ደግሞ ኢኳል ሎው ሲሰጥ፣ ኢኳል ሃይ ማለት እነዚህ ናቸው ከዚህ ወደዚህ፣ ወይም ደግሞ በሌላኛው ኤስኤምቲ ይባላል መሰለኝ። ኤስኤምቲ ያው ስለማልጠቀመው ነው፣ ግን እንደዚህ አድርገው ኤስኤምቲ እንደዚህ አድርገው ሲጠቀሙ አይቻቸዋለሁ። ስለዚህ ያን ይጠቀሙታል። ግን ለማንኛውም ወደ እኔ ስመጣ ኢኳል ሎው ነበረ። በእኔ ኤክስፔሪየንስ ኢኳል ሃይ ወይም ኢኳል ሎው ስዊፕ ከተደረጉ ልክ እንደዚህችኛዋ በቃ ማርኬቱ ወደ ላይ ነው እኔ እስከማውቀው በእኔ ኤክስፔሪየንስ። እናም እንደዛ ነበር የጠበቅኩት፣ ግን አይደለም የመጣው። ምክንያቱም ይኸው ወደ ላይ መጣ፣ ብሬክ ኦፍ ስትራክቸር ሰጥቶ ወደ ላይ ይሄዳል ብዬ ነበር ያሰብኩት፣ ግን ጭራሽ ወደ ታች ነው ሄደው። ወደ ታች ሲሄድ ለካ ታርጌቱ ይችኛዋን የተነካችውን ፌር ቫልዩ ጋፕ ድጋሚ ለመንካት ነው እና ኦልሬዲ እንትን አለ ሀፕን ያደረገው አረገ ብዬ ነበረ። ይሄኛው ሎስ አደረገ። ይችኛዋን ግን ይሄኛውን ትሬድ ስወስድ ያው እንደጠበቅኩት ሆኗል፣ ደስ የሚለው እና የሚሆነው ይሄ ነው። ቦስ ፈጥሮ እንትን ይላል ብዬ ነበር ያሰብኩት እና እንደተባለው ቦስ ፈጠረ። ቦስ ፈጠረ ማለት ዊኩ ቦዲውን እንደዚህ ቆረጠው። which is ይሄ ወደ ላይ ነው የሚሄደው ማለት ነው። ይሄ ዊክ
ዊክ በዊክ ከሆነ አይደለም፣ ግን ዊክ በቦዲ ከሆነ ግን እንደዚህ ወደ ላይ እንደሆነ ያመለክታል። ሶ እዚህ ጋር ነው ቀጥታ የገባሁት። ከዛ በኋላ ይኸው የፈጠነ ነበር ቴክ አውት ያደረገልኝ ፕሮፊቱን ማለት ነው። ስለዚህ በዚህ ምን ያክል ደቂቃ እንደወሰደ ላሳያችሁ። ሶ እዚህ ገብቼ ቴክ ፕሮፊቱን እስኪያወጣ ድረስ 22 ደቂቃ ነው የወሰደው እና በ22 ደቂቃ ውስጥ ቴክ አውት አደረገ። ይህን ይመስላል የእሮብ ዕለት። ይህም የወሰድኩት ቤዝድ ኦን ኒውስ ሳይሆን ያለ ኒውስ ከኒውስ ውጭ ነው ያደረኩት። ሁለተኛው ደግሞ የዛሬው ነው። ዛሬም 2 ነው የወሰድኩት። ሰው ከዚህኛው የተማርኩት ዛሬ አዲስ ነገር ልማር ብዬ ነበር። ትሬዲንግ ሲሪየስሊ ከወሰድኩ በኋላ በፕላን ነበር እንትን ባሉ ያም ፕላን ከኒውዮርክ ሴሽን ውጪ ያለ ነገር ትሬድ አላደርግም ብዬ ነበር። ሶ ዛሬ ለምን ለንደንን ቼክ አላደርግም፣ ለምን ቴስት አላደርገውም ብዬ ነበር። ሶ በማድረግበት ሰዓት ፕላን ቢሆንም ግን ያለመድኩት ያው ከፕላን ውጭ ነው። ስለዚህ ያው አንደኛው ከፕላን ውጭ እና ፕላን በፕላን ስንከተል ይህን ይመስላል። ሶ ለንደን ለካ ያው ዩሮ ዩኤስዲ ወደ ኢሮፕ ውስጥ ያሉ ናቸው። ለካ እኔ ያንን አልጠቀምም፣ ምክንያቱም አሜሪካን እና ጎልድን ነው። ስለዚህ በዛ የተነሳ አንደኛው ማውራት ለራሱ አይጠበቅብን፣ ግን ስለዚህኛው ማውራት ግን እፈልጋለሁ። ለምን መሰላችሁ? ይሄኛው አዲስ በቅርቡ ዘ አይሲቲ ትሬነር አይሲዲ ኮንፍሌንስ ወይም ደግሞ የአይሲቲ መስራት ሰሞኑን ያወጣው ነበረ በዚህ 2 ሳምንት ውስጥ ምናምን ነገር እና እሱን ተከትዬ ነበረ ዛሬ ይህን ትሬድ ቴክ ያደረኩት። መሰላችሁ ፌር ቫልዩ ጋፕን ያው ብዙ አይነት ፌር ቫልዩ ጋፕ አለ፣ ግን ይሄኛው ፌር ቫልዩ ጋፕ ከሌሎቹ ይለያል እና እሱ ምን ሲያደርግ ነው በፒዲአር ወይም ደግሞ በዴይሊ ነበረ ሲወስድ የነበረው። ምክንያቱም ይህን ቪዲዮ ላሳያችሁ ለቅ ይህን ቪዲዮ ጠዋት አይቼ ነበር የተገበርኩት እና የሚገርም ነው። ሰው እንደምታዩት ይቺ በዚች ያው ስም አላወጣለትም፣ ግን ዊኳን ተጠቅሞ ቆይ ላሳያችሁ። ረዥም ዊክ ካለ በአጭሩ ከዚች ዊች እስከ ቢኤስኤስኤል ባይሳይድ ሊኩዊዲቲ ቤስሴል ላይ በቤስሉ በዚችኛዋ ወይም ደግሞ በምንድን ነበረች የምትባለው ጠፋችብኝ የዚህ ስሟ ስዊንግ ሃዩ ጋር የስዊንግ ሃዩ የዚችኛዋን የታችኛዋን ዊክ ተጠቅሞ ነበረ። ረዥም ዊክ ካለ በቃ ይሄኛውን ፌር ቫልዩ ጋፕ ትተውትና ከዚህኛው ኤግዛክትሊ በቃ ቀጥታ ነው እና ማርኬቱ እኔ የገባሁት እዚች ጋር ማርኬቱ መጥቶ እንደዚህ ወደ ታች ያውም ይህንን ሳይገባኝ ነው እንትን ያልኩት፣ ግን ሰራ። ቅድም እያየሁት ነበር ኦልሞስት ሙሉ ነው። አሁን ለራሱ ይኸው በተደጋጋሚ ይህን ሰርች አድርጋችሁ እጅግ በጣም ገራሚ አይገልጸውም፣ ይጠቅማል በጣም። እናም ይሄኛው በኒውዮርክ ሴሽን ልክ ከመግባቱ በፊት ዋናው ሳይሆን ኒውዮርክ ሴሽን እንደገባ አካባቢ ሀፕን ያደርጋል። ምክንያቱም ብዙ ጊዜ ጎልድ ለንደን ሴሽንን ስዊፕ አድርጎ ፖስት ሰርቶ ከዛ እንደገና ስዊፕ አድርጎ ነው ተመልሶ የሚመጣውና ብሊቭ ሚ ጋይስ ይሄኛው እጅግ በጣም የሚሰራ አዲስ ነው። ከ2 ሳምንት በፊት ነው የተገኘው። ይሄ እችኛዋ ያው ስሟ አልወጣለትም ስቲል፣ ግን እሱ ራሱ እየተገረመ ነበር በዚህ ቪዲዮ እየተገረመ የምታዩት እና ፕሊስ ሪከመንድ አደርጋችኋለሁ ትሬድ ለገባችሁ ሰዎች። ላልገባችሁ ያው ቢግነር ለሆናችሁ ነው ይቅርባችሁ፣ ግን
እንደኔ ኢንተርሚዲየት እና ከዛ በላይ ለሆናችሁ ሰዎች ግን ዩ ሃቭ ኖ አይዲያ ይሄ ኮንፍሉዌንስ እንዴት እንደሚሰራ። በተለይ በዴይሊ ባያዝ ለመስራት እጅግ በጣም ጥሩ ነው። ያው እኔ ብዙ ጊዜ ዴይሊ ባያዝ አልሰራም፣ ግን ዴይሊ ባያዙን በተመለከተ እጅግ በጣም ጥሩ የሆነ ኮንፍሉዌንስ ነው። ይሄኛው ዛሬ አዲስ ነው፣ አዲስ ነው፣ 2 ሳምንት ቢሆነው ነው። እሱም እዚህ ጋር ብታዩት እየሳቀ እየተገረመ ነው። ወሬው ያው ሊያዝጋችሁ ይችላል፣ ግን እየሳቀ እየተገረመ ነው። ሶ አይ ሆፕ ይሄ ቪዲዮ ለኢንተርሚዲየት እና ከዛ በላይ ለሆናችሁ እጅግ በጣም ይጠቅማል። ስለዚህ የዛሬውን ትሬድ በዚህ ነበር የወሰድኩት። ኢቭን በዚች ኮንፍሉዌንስ ብቻ ይኸው ላይክ 1 to 4 ወስጄ አላውቅም። አክቹዋሊ ይሄ ዛሬ ለመጀመሪያ ጊዜ 1 to 4 ሶስት ከ1 to 2 እስከ 1 to ላይክ በጣም በዛ ቢባል 3 ነው ወይ 3 ነው ወይም ደግሞ ከግማሽ ነው 2 ከግማሽ ነው እስከ 50 ማለት ነው። እና በቃ ተለይቶብኛል ዛሬ። እንደዚህ ነው በቃ የምወስደው። በዛ ቢባል እኔ ወይ ከዚች ወይ ከዚህ እንደዚህ ወይ ደግሞ ከዚህ በቃ እንደዚህ ነው እኔ የምወስደው። ዛሬ ግን እንደዚህ በጣም ትልቅ ዲፈረንስ ነው አክቹዋሊ፣ እና ቼክ እንድታደርጉት እመክራችኋለሁ። ሶ በትሬዲንግ ሁል ጊዜ አንድ ምክር መናገር እፈልጋለሁ፣ ምክንያቱም ይህ ምክር ለእኔም ስለሆነ። ተረጋጉ። ትሬዲንግ ፔሽንስ ይፈልጋል፣ ሳይኮሎጂ ይፈልጋል። ይህን ሁሉ ሰዓት ጠብቅ አክቹዋሊ ስራም እየሰራው ስለነበረ ነው እንጂ ያው ይሄ አሁን ስንት ደቂቃ እንደፈጀ 1 ሰዓት ከ48 ነው የፈጀበት። ከዚህ ከገባሁበት ጀምሮ እስከዚህ ድረስ 1 ሰዓት ከ48 አስቡት። ሰዓቱ አልታወቀኝም፣ አሁን ነው ያየሁት። እጅግ በጣም ይከብዳል። ሳይኮሎጂ አይኑ ሲመጣ እንደዚህ ሲሄድ፣ ከዛ እንደዚህ ሲል ሲመጣ፣ አሁንም ሲሄድ ሲመለስ፣ ሲሄድ ሲመለስ፣ ሲሄድ ቴክ ፕሮፊት ሲነካ በቃ ብቻ ጋይስ ትሬዲንግ እጅግ በጣም ደስ የሚል ነገር ነው። ውጤቱ ደስ የሚል ነው በትክክል ከተጠቀምንበት። ካልተጠቀምንበት ግን ያው ስቲል ከባድ ነው የሚሆንብን። ስለዚህ እናንተም ቢሆን አይ ሆፕ በስነ ስርዓት በትክክል ከያዛችሁት ቀን በቀን ትሬድ የምታደርጉ ከሆነ ኢቨን ብትወድቁ እንኳን ይኸው እኔ በእኔ ሌቭል ያሉት ስቲል ውድቀት አለው። ውድቀት የማይታጣ ነው። ሶ እመኒ ጀስት ትራይ፣ በደንብ ትራይ። ላይ ካለመሞከር መሞከር ይሻላል። ሞክረው ብንሞት ይሻላል። ሰው ትሬዲንግን ህይወት ይቀይራል፣ በደንብ ህይወት ይቀይራል፣ ማንነት ይቀይራል። ስለዚህ አይ ሆፕ ኢንጆይ ታደርጉታላችሁ ትሬዲንግን፣ ፔኑንም ደስታውንም። ብዙ ፊሊንግ ይፈጥራል እና እናንተንም በዛው ልክ የሆነ ያጠነክራችኋል። ለእኔ እንደዛ ነው። ሶ አይ ሆፕ ይሄ ቪዲዮ እንደጠቀማችሁ፣ ሜቢ ወደፊት የምታዩትም ካላችሁ አይ ሆፕ እንደሚጠቅማችሁ። ሶ ደህና እደሩ። ዛሬ ይህን ይመስል ነበር። ደህና እደሩ።